በመጽሐፍ ቅዱሳችን ውስጥ ጠቢቡ ሰለሞን ልባም ሴትን ማን ሊያገኛት ይችላል? ዋጋዋም ከቀይ ዕንቁ እጅግ ይልቃል ያላትን በወንዶች የፍቅር ልኬት በሰውነትም ስሌት ማማውን የተቆጣጠረችው ሴት ማን ናት? የትኞቹስ ኳሊቲ ነው ልባም ሴት ያስባላት? ታዲያ አንቺስ እነኚህ ልባም ሴት የሚያስብሉት ኳሊቲዎች አሉሽ? ሰላማችሁ ይብዛ። እንዴት አላችሁ? የቤኪ አየለ ዩቲዩብ ቻናል ቤተሰቦች ቤኪ ነኝ። ዛሬ እንግዲህ ፈጣሪ ጸሎታችንን አክሰፕት ጠላታችንን ብሎ ኃጢአታችንንም ዲሌት እያረጋገን አይተናል። ለዚህም እንግዲህ ተመስገን እያልን ዛሬ እንግዲህ በመግቢያው ላይ እንዳያችሁት መጽሐፍ ቅዱሳችን ውስጥ ጠቢቡ ሰለሞን ልባም ሴትን ማን ሊያገኛት ይችላል? ዋጋዋም ከቀይ ዕንቁ እጅግ ይልቃል ያላትን ሴት 9 ኳሊቲዎች ይዤላችሁ ቀርብ ያለው እንግዲህ በእነዚህ 9 ኳሊቲዎች ውስጥ በትንሽ ደቂቃ ውስጥ በደንብ እናወራበታለን ብዬ አስባለሁ። ወደ ቪዲዮ ሐሳብ ከመግባታችን በፊት ግን ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ይህን ቪዲዮ ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ በዚህ ሐሳብ ላይ እንዲጨመር የምትፈልጉት ሐሳብ ካለ እንደኔ ይሄኛው ነገር እንደዚህ ነው፣ ይሄ ቢጨመርበት፣ ይሄ ደግሞ ቢቀነስበት እቺን ልባም ሴት ያስበላታል ወይም ደግሞ ያደርጋታል የምትሉት ሐሳብ ካለ ኮሜንት ላይ አስቀምጡልን። እንዲሁም ደግሞ በቀጣይ ቪዲዮ ስንመጣ እንድንነጋገርበት እንድናወራበት የምትፈልጉት የምትሹት ሐሳብ ካለ ኮሜንት ላይ አስቀምጡልን። ይህ ፕሮግራም እንግዲህ እንደኔ ብለን የኛን አስተሳሰብ፣ የኛን አመለካከት፣ የኛን መረዳት እንዲሁም ደግሞ የሆነ ነገር ላይ ያለን የኛን የሆነ አቋም የምናወራበት እንደኔ ፕሮግራም እንግዲህ በመጽሐፍ ቅዱሳችን ውስጥ ጠቢቡ ሰለሞን ልባም ሴትን ማን ሊያገኛት ይችላል ያላትን እንዲሁም ደግሞ ዋጋውን ከቀይ ዕንቁ አልቆ የሳላትን ሴት 9 ኳሊቲዎች ይዤላችሁ መጥቻለሁ። ይህ እንደኔ አስተሳሰብ ነው። እናንተ የምታስቡትን ኮሜንት ላይ አስቀምጡልን። እንግዲህ ወደ ቪዲዮአችን ሐሳብ ስንገባ የመጀመሪያው ሐሳብ የሚሆነው በውበቷ አትመካም የሚለው ነው። እንግዲህ እቺ ሴት ውበት የምታደንቅ ናት፣ ነገር ግን ከውጫዊ ውበት ይልቅ የውስጥ አመለካከት ይስባታል። እንዲሁም ደግሞ ግሩምና ድንቅ ሆኜ ተፈጥሬያለሁ የሚለው አመለካከት ስለሚገዛት በሰውነት ውስጥ የፈጣሪ ውብ ድንቅ አድርጎ የመፍጠር አቅም እንታይበታለች። እንግዲህ እቺ ሴት ቆንጆ ናት። ቁንጅናዋን ግን ለማመስገን እንጂ ለመመጻደቅ አታውልም። ሁለተኛውና ሌላኛው ሐሳብ የሚሆነው እንግዲህ ጸባየ መልካም ናት የሚለው ነው። እንግዲህ ይህ ጸባየ መልካምነቷ የሚጀምረው ከቤተሰቦቿ የምስክርነት ቃል ነው። እንግዲህ ይህ ጸባየ መልካምነቷ የሚነሳው እኔ ወይ ጓደኞቿ ወይ በዙሪያው ያሉት ሰዎች በዙሪያው ካሉት ሰዎች ሳይሆን ይህ ጸባየ መልካምነቷ የሚነሳው በጓዳዋ ከሚያውቋት ከወላጅ ቤተሰቦቿ ተነስቶ ነው። እንግዲህ ለኛና ለሌሎቹ ጸባየ ሰናይነቷ የሚበራለን። ታዲያ ይህ ጸባየ ሰናይነቷ እኛ የምናወራላት ብቻ ሳይሆን እሷ የምትኖረው። ሶስተኛው የልባም ሴት ኳሊቲ እንግዲህ በስርዓት ተጋለች የሚል ነው። እንግዲህ እቺኛዋ ሴት ማለዳ የምትነቃ ናት። መጨረስ ያለባትን ስራ በጊዜዋ ትጨርሳለች። የምትሰራዋን ስራ መጨረስ ያለባትን ነገር አታሳድርም። ስራዋን፣ ራሷን፣ ቤተሰቦቿን አትጥልም። አራተኛው የልባም ሴት ኳሊቲ እንግዲህ ብርቱ ናት የሚለው ነው። እንግዲህ እቺ ሴት በፈተናዎች በብዙ ትፈተናለች። ስራ፣ ላይፍ፣ ቤተሰብ በብዙ ይፈትናታል። ነገር ግን እቺ ሴት በፈተና ውስጥ የምትጸናና ከፈተና በኋላ ያለውን ክብር የምታይ እንዲሁም ደግሞ ከፈተና በኋላ ያለውን ክብር ለማየት የሚያስችል አቅም ብቃት ያላት ሴት ናት። አምስተኛው የልባም ሴት ኳሊቲ እንግዲህ ታማኝ ናት የሚለው ነው። እንግዲህ በዚህ ሴት ቤተሰብም ይሁን ባል በየሄደችበት ልቡን የሚጥልባት ታማኝ ነኝ ብላ ሳይሆን ታምና ልብን የምታሳርፍ ናት። እንግዲህ መታመኗን በሚፈልጉ ሰዎች ልብ ጥርጣሬን አትጭርም። እቺ ሴት ክብሯን የምትጠብቅም የምታስጠብቅም ናት። ስድስተኛው የልባም ሴት ኳሊቲ እንግዲህ ለጋስ ናት የሚለው ነው። እንግዲህ እቺ ሴት ያላትን የምታካፍል ናት። እኔ ሳይሆን እኛ የምትል ለብቻዋ የማትስቅ እንግዲህ ከሷ የደስታ ሳቅ ውስጥ ብዙ በሷ ደስታዎች ደስ የሚሰኙ ፈገግታዎችን ደስ የምታሰኛት። ሰባተኛው የልባም ሴት ኳሊቲ እንግዲህ ፈጣሪዋን አምላኳን የምትፈራ ማለት ነው። እንግዲህ እቺ ሴት መፈራትም መከበርም ያለበት ማን እንደሆነ ጠንቅቃ የምታውቅ ናት። ስለዚህም የሚገባውን ለሚገባው ትሰጣለች። ከዚህም የተነሳ አምላኳ ወይም ፈጣሪዋ የልቤ ሰው የሚልላት አይነት ልባም ሴት ናት። ስምንተኛው የልባም ሴት ኳሊቲ እንግዲህ ልቧ ከነገር አንደበቷም ከስድብ የራቀ ነው የሚለው ሐሳብ። እንግዲህ እቺ ሴት አንደበት በልብ ሞልቶ የተረፈውን የሚያወጣ ነገር ነው ብላ ስለምታምን እንዲሁም ደግሞ አንደበት የትውልድን ሩጫ እንደሚገታ ስለምታውቅ ልቧ ንጹህን የሚያከማች አንደበቷ ፍቅርን የሚዘራ ሰላምንም የሚከትብ ነው። እንግዲህ እቺ ሴት ብዙዎች ከሷ ጋር ለመሰንበት ወይም ደግሞ ለመቆየት የሚሹላት የሚፈልጉ የሚዋጉላት አይነት ሴት ናት። እንደኔ ዘጠነኛውና የመጨረሻው የልባም ሴት ኳሊቲ ብዬ የማስበው እንግዲህ ተስፈኛ ናት የሚለው ነው። እንግዲህ እቺ ሴት የምትኖርለት ዓላማ ያላት ነገዋን ውብ ለማድረግ የምትጥር ተስፋዋ እምነቷ በአምላኳ የጸናላት በነገዋ ተስፋ ዛሬን የምትቃኝ ዛሬ ላይ ሆና ነገን የምትሰራ ድንቅ ሴት ናት። በአጠቃላይ በመጽሐፍ ቅዱሳችን ውስጥ የምናገኘው ጠቢቡ ሰለሞን ልባም ሴት የሚላት ሴት ልጁ እንዲሆንለት የሚመኘው
ሰው ሁን ብሎ የሚመክረውን አይነት ሰው ናት። እንግዲህ ታዲያ አንቺስ ከነኚህ መስፈርቶች ውስጥ ስንቱን ታሟያለሽ? የዛሬው ቪዲዮአችን እንግዲህ ይሄን ይመስላል። እንግዲህ እኔ እንደኔ ብዬ የማስበውን በመጽሐፍ ቅዱሳችን ውስጥ ጠቢቡ ሰለሞን ልባም ሴት ብሎ ከሳላት እንዲሁም ደግሞ ዋጋዋን ከቀይ ዕንቁ ውድ አድርጎ ስላስቀመጣት ሴት የማስበውን የምረዳውን እንደኔ ብዬ የኔን ሐሳብ የኔን አስተሳሰብ የኔን መረዳት የሆነውን ነገር ነግሬያችኋለሁ። እናንተም ደግሞ ቢጨመር የሚስተካከል እንደዚህ ብትሆን ልባም ሴትን ልባም ወይም ደግሞ ሙሉ ያደርጋታል ብላችሁ የምታስቡትን ነገር ኮሜንት ላይ ያስቀምጡልን። እንዲሁም ደግሞ በቀጣይ ስንመጣ እንድንነጋገርበት እንድናወራበት የምትፈልጉት ርዕሰ ጉዳይ ካላችሁ እሱንም ኮሜንት ላይ አስቀምጡልን። እንግዲህ ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮንም ላይክ ካላደረጋችሁ ላይክ አድርጉ። እንግዲህ ይህ ሐሳብ ይመለከታታል ልባም ሴት ናት ለምትሏት ሴት ይህን ቪዲዮ ሼር አድርጉላት። የዛሬው ቪዲዮአችን ይህን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በረከት ነኝ። በረከታችሁ ይብዛ።